እስካሁን ድረስ ይኸውልህ እንደነገርኩ ያው ሴቶቹ ራሳቸው ናቸው ባለትዳሮች ናቸው የሚያስቸግሩኝ። እንዴት ወደዚህ ህይወት እንደገባው ምናምን የምገልጽልህ ይሆናል። አዎ ራሳቸው ናቸው በቃ ወደዚህ ህይወት እንድገባ ያደረጉኝ። ለመጀመሪያ ጊዜ እኔ በኤሌክትሪክ ስራ ምናምን ሰራ ነበረ። ይህንን ኤሌክትሪክ ስራ እየሰራው እያለ ያው ሴትዮዋ ናት እንግዲህ ደውላ መጀመሪያ ያው ሰራተኛ ፈልጋለሁ ብላ በደላላ ነው ያገኘችኝ። ገብቼ ከሰራሁላት በኋላ ቤቱ በጣም ትልቅ ቤት ነው። ያው ውስጥ ኤሌክትሪክ ከፍሪጁ ጋር የሆነ ጉዳይ ተበላሽቶ እሱን ላስተካክል ነው የገባሁት። ከዛም በኋላ እንዴት ነው የምትኖረው? ምንድነው ስራ? ከዚህ ውጭ ሌላ ምን ትሰራለህ ወይ? ምናምን በዚህ ነው ወይ የምትተዳደረው? ምናምን ብላ ጠየቀችኝ። ትልቅ ሴትዮ ናት። እኔ ደግሞ ጀስት በቃ እንደ አለ አይደለ እንደ እናት በቃ እኔን ልትመረኝ ምናምን አገኝ ያሰብኩ የሆነው ግን የዛኔ ነገር ነኝና እሷ የዛኔ በቃ 40 ቤት ምናምን እንደዛ ትሆናለች። በቃ 40 ቤት ትጠጋለች። እና በዛ ሰዓት ላይ በቃ ነገርኳት ሁሉን ነገር ከክፍለ ሀገር መጥቼ እንደዚህ አይነት ስራ እንደምሰራ ምናምን ነገርኳትኝ። ከዛ ችግር የለውም እኔም እተባበርሃለሁ። ስራ ሲኖር እንደዚሁ አንዳንድ ነገሮች ሲኖሩ እየደወልኩልህ ትመጣለህ ትሰራለህ ምናምን አለችኝ። በሌላ ጊዜ ደወለችልኝና ና እስኪ ምናምን አለችኝ። ከስራ ነው ወይ ዕቃ ይዤ ልምጣ ወይ ምናምን አልኳት። ያው ቀለል ያለ ዕቃ ይዘህ ና ችግር የለውም ዝም ብለህ ና ምናምን አለችኝ። ኦኬ ብዬ ያው ቤቱ አልጠፋኝም። ያው ከወር ምናምን በኋላ ነው የደወለችው ማለት ነው። ሄድኩኝ። ቤት ከገባሁ በኋላ ግን ምግብ ተዘጋጅቷል ምናምን። እስኪ ዛሬ እረፍት እንድታደርግ ፈልጌ ነው። ከእኔ ጋር ትውላለህ? ምን ችግር አለው? ስራ ያሰብክበትን የመጣህበትን እከፍልሃለሁ። ከእኔ ጋር ትውላለህ? ብቻዬን ከመሆን ብዬ ነው የጠራሁህ ምናምን ብላ ገለጸችልኝ። እኔ ደግሞ ግራ ገባኝ። ማለት እንዴት ነው? ምን እናደርጋለን? ምን አደርጋለሁ እዚህ ብቻዬን እኔ ምናምን አልኳት። ማንም የለም በቃ እዚህ ብቻዬን ውስጥ ነው የምውለው። ስለዚህ ከእኔ ጋር አብረህ ትውላለህ። ምንም ነገር መሳቀቅ የለብህም። በቃ አብረን ትውላለህ። ደህና ደስ ብሎ ነው የምትውለው። ምንም ስጋት አይግባህ ምናምን አለችኝ። እኔ ግራ እየተጋባሁ እሺ ስራ ከተደወለልኝስ ምናምን አለችኝ። ቃል ገብተሃል በቃ ዛሬ ከእኔ ጋር ነው የምትውለው። የሚያስፈልገኝ ዛሬ ስራ ትሰራለህ ያልኩህን ክፍያ እከፍልሃለሁ። እንዲሁም ደግሞ አብረን ቁጭ ብለን ሻይ ቡና ስንል ነው የምንውለው ምናምን እዚሁ ቤት ውስጥ ምንም የሚያሰጋህ ነገር የለም አለችኝ። ከዛ ኦኬ እኔም በቃ በሰዓቱ ብደናገጥም በቃ ሴትዮዋን እንደ እንትን ስላየኋትኝ እንደ እናቴ አድርጌ ነገር ስላየኋትኝ ምንም አልመሰለኝም ነበር። ከዛ እሺ አልኳትኝ። ምግብ በላን። ቴሌቪዥን ፊልም ከፈተች። ያው የምትከፍተው ፊልም የሆነ መሳሳም ያለበት። ከዛ መጠጥ አቀረበች። እኔ አልጠጣም እኔ እኮ ገና ልጅ ነኝ ምናምን አልኳት። ምንድነው ልጅ የሚባል ነገር የለም 18 አመት ካለፈ በኋላ ልጅ ትላለህ እንዴ ምናምን አለችኝ። ከዛ በቃ የሆነ በጣም የሚጣፍጥ ነገር ነው። አሁን በዛ ሰዓት እኔ ውስኪ ምናምን እንዴት እንደሆነ አላውቅም ነገር ግን ውስኪ እንደሆነ ነው በቃ ከዛም በኋላ ያወቅኩት ማለት ነው። ውስኪ ነው በብርጭቆ ምናምን አድርጋ ሰጠችኝ። ከዛ ተጠግታ እና እስኪ በቃ አሁን ስለጠጣሁኝ ሰውነቴ በጣም ስለሞቀ ሻወር መውሰድ አለብኝ እና ጀርባዬን ታሸኛለህ ምናምን አለችኝ። ኧረ እኔ እኮ አልችልበትም እንዴት እንደዚህ አይነት ነገር ችግር የለውም በቃ ጃኩዚ ነው ቦታው ይመቻል። አንተም በለኝ ምን ሆነህ ነው እንደዚህ የምትሆነው? እንደዚህ አይነት ባህሪ እንዳላይብህ ምናምን አለችኝ። ከዛ እኔም ትዕዛዟን እየፈራሁም እንትን እያልኩም ሄድኩኝ። ከዛ ልብሷን አውላልቃ ምናምን ና እሸኝ እንጂ ምናምን ሰውነቴን ማሸት አለብህ ምናምን አለችኝ። እሷም እኔም በሳሙና ቀስ እያደረኩኝ ከላከላይ ስላት እና ጠጋ በል ምናምን ብላ ጉትት አድርጋ እኔን ልብስህን አውልቅ ምናምን አለችኝ። ከዛም በኋላ በቃ ያው መጠጥም ጠጥተናል ምን ብለናል። እሷ በቃ እኔን መሳም ጀመረች። እኔም ደንግጬ ዝም በል ችግር የለውም አትፍራ ምናምን አለችኝ። ከዛም በኋላ በቃ እንደዛ አደረግን። በስነ ስርዓት እንትን አልን። በጣም ጎበዝ ልጅ ነህ እንደዚህ እንዴ ምናምን አለችኝ። ሌላ ጊዜ እደውልልሃለሁ ትመጣለህ ምንም አትፍራ ለማንም አትናገር። በቃ ለኔም የቤት ውስጥ በቃ ቤተሰብ ነው ብዬ ነው ማስተዋወቅህ። ምንም ነገር እንዳትፈራ ምናምን አለችኝ። ከዛ ወዲያው በጣም ደንግጬ ነበር ግን ከዛም በኋላ ለኪስ ገንዘብ ምናምን ብላ በሰዓቱ ስንት ነው 5000 ብር ነው ምናምን ሰጠችኝ። በጣም በቃ ግራ ተጋባሁኝ እንደዚህም አለ እንዴ ምናምን ብዬ ማለት ነው። ከዛ ሌላ ቀን ትደውልልኛለች። በቃ ዝም ብዬ እሄዳለሁ ስራ ከሌለ ምናምን ደግሞ በቃ አለ አይደለ ቤት ኪራይ ምናምን ስላለ ላጥ ብዬ እሄዳለሁ ከእሷ ጋር እንትን እላለሁ። በቃ እንደዚህ አይነት ህይወት እየሆንኩኝ በቃ በዚህ ህይወት ውስጥ ቀጠልኩኝ ማለት ነው። ከዛ እንደዚህ እየሆንን በቃ ነገሮቹ ማለት ነው በቃ ኦልሞስት እሷ እንደ እንትን አየችኝ ማለት ነው። ባሏን ራስታለች እንደ ባሏ አየችኝ ማለት ነው። እኔ ባሏ ሆንኩኝ በቃ እሱ ከሌለ እኔ ነኝ እዛም ሄደው ምግብ በስነ ስርዓት የምታበስልልኝ በስነ ስርዓት ሁሉን ነገር አዘጋጅታ ስፖርት መስራት አለብህ ስፖርት ቤት መግባት አለብህ ብላ በቃ የስፖርት ቤት ትከፍልልኛለች። ጫማ ጽድት ያለ ጫማ በቃ አይቼ ማላውቀው አይነት ጫማ ትገዛልኛለች።
በቃ እና ባለችኝ ቁጥር እየሄድኩኝ እንትን እላለሁ። ትልቅ ሴትዮ እኮ ናት ልጅ ምናምን የላትም በቃ። ከዛ በመሀል ላይ ይሄ ሁሉ ነገር እየሆነ ታረግዛለች ማለት ነው። እኔ ከሱ ታርግዝ ከእኔ ታርግዝ ማውቀው ነገር የለኝም። ለካ እሷ በቃ መውለድ አትችይም ምናምን ተብላ ሁሉ ነገር እንትን ብላ ባልየውም ያውቃል። በቃ አትወልዱም መውለድ አትችሉም ተብላለች። በቃ እድሜሽ ቶሎ ከጊዜሽ በፊት ነው እንደዚህ ሆንሽው ምናምን ተብላ ማለት ነው። በቃ ማረጥ ነው ምናምን የሚባለው በቃ እዛ ደረጃ ሜኖፓዝ ነው ያሉ። ሜኖፓዝ ላይ ደርሰሻል ከእንግዲህ ማርገዝ አትችይም ምናምን ተብላ ነበረ። በአንቺ በጣም ፈጥኖ ነው የመጣው። በ42 በ43 ዓመት አይመጣም እስከ 50 ይጠጋ ነበር። በአንቺ ግን እንደዚህ ሆነሻል ተብላ በቃ መውለድ አትችልም ተብላ ተስፋ ቆርጣ ነበር። ከዛ እርጉዝ ሆነች። አርግዛ በቃ እኔ ደግሞ እንዴት ነው እንደዚህ አይነት ነገር ምናምን አላውቅም። በቃ ከሰውየው ያረገዘች ነው እንጂ ከኔ ማርገዝ የምትችለው ሁላ አልመሰለኝም ነበር። አርግዛ ምናምን በቃ እርጉዝ ሆነች። ሰውየውም ይህን ነገር ሲሰማ በጣም ደስ አለው። ምክንያቱም ከሱ ያረገዘች ስለመሰለው ማለት ነው። በጣም ተደሰተ። በቃ ተደስቷል ምናምን። እሷ ትነግረኛለች ያለውን ነገር በቃ እኔ እዛው እንደ ቤተሰብ አርጋኝ ማለት ነው። በቃ አለ አይደለ የቤተሰብ ልጅ ነው ምናምን ብላ ቡና ስጠጣ ምናምን አብራህ ቁጭ በል ሌላ ነገር እንዳትል ዝም ብለህ ቁጭ በል ትለኛለች። እንደዛ እየሆንኩ ነበርና መጨረሻ ላይ ከወለደች በኋላ በቃ ፈራሁ እኔ በጣም ከኔ መሆኑ ምናምን ነገረችኝ። አንተ ነው እንትን ያልኩትኝ እንጂ ከሰውየው አይደለም። ምክንያቱም ሰውየው በዛ ሰዓት ላይ ፊልድ ነበር። አንተ ነው እርጉዝ የሆንኩትኝ ምናምን ነገረችኝ። ይህን ነገር ግን ለአንድ ሰው ትንፍሽ እንዳትል ዝም ብለህ ኑሮ እንደ መጀመሪያው እንቀጥላለን ምናምን አለች። ኧረ እኔ በጣም ነው የምፈራው ምናምን እንደዚህ አይነት ነገርማ አላደርግም ምናምን ስላት ማስፈራራት ምናምን ጀመረች። አንድ ነገር ታወራ አንድ ነገር ምልክት ብታሳይ ምናምን ብላ አስፈራራችኝ እና ልጅ ወለደች በአግባቡ። ልጁ በቃ ዝም ብላ ከእሷ ጋር እንደ እንትን ሆነ። እኔን ግን ማለት ነው አለ አይደለም ምንም ነገር አባት ነኝ ምናምን ነኝ ብለህ ምንም ነገር እንዳታወራ ምናምን አለችኝ። እና ይሄን ነገር ምን ማድረግ አለብኝ? ምንስ ማድረግ አለብኝ? ለፖሊስ ማሳወቅ አለብኝ ወይስ ደግሞ ዝም ብዬ እንደዚሁ መቀጠል ነው ያለብኝ?